አቶ ገመቹ ገንፋ ይባላልው ያው ከኮንሶ ማህበረሰብ ነው የመጣሁት። ይሄ በዓል ከዚህ በፊት እንሰማ ነበር። ለነገሩ እኛ ከኦሮሞ ነው የወጣ ነው ከሊበን ኦሮሞ ነው የኮንሶ ህዝብ የሐረግ ምንጭ እና ከቦረና ጋር ጥሩ ግንኙነት አለን። በችግር ጊዜም በደስታ ጊዜም ያው እየተደራረስን እንጠያየቃለን። ነገር ግን እንደዚህ አገር አቀፋዊ የሆነ ትልቅ የኢሬቻ በዓል እንዳላቸው እናውቃለን። ግን ስንሳተፍ የመጀመሪያችን ነው። ስንመጣ ግን በጣም የሚገርም ነገር ነው ያየነውና የህዝቡ ብዛት፣ መከባበሩ፣ ፍቅሩ፣ መጠያየቁ ከየት ነው መጣው ብሎ መጠያየቁ፣ ፎቶ አብሮ መነሳቱ የመሳሰሉ ነገሮች ስንመለከት ልዩ ፍቅር ያለው ህዝብ ነው። ለነገሩ የኦሮሞ ህዝብ ኩሩና ታሪካዊ ህዝብ ነው። እንደነ ዶክተር አብይን የመሰሉ እነ ለማ መገርሳን መሰሉ ለውጥን ተቀብሎ ለውጥን የሚያስከሩ ለውጥን የሚመሩ ታላላቅ ሰዎችን የሰጠን ማህበረሰብ ነው። ስለዚህ በዚህ ማህበረሰብ እንኮራለን፣ እንደ ኢትዮጵያዊነትም እንኮራለን፣ እንደ ኦሮሞ ዘር እንኮራለን በዚህ ማህበረሰብ። ስለዚህ በዓሉ ለኛ በጣም ልዩ ነው። በቃ የሚገርም ነው በዓሉ። እንደዚህ አይነት ሀገራዊ የሆነ ባህል አሁን እዚህ ጋር እንደምንመለከተው ከደቡብ ራሱ ብዙ ብሔር ብሔረሰቦች ናቸው መጥተው በዚህ በዓል ላይ እየተካፈሉ ያሉት። ይሄ በዓል ፍቅር ያለበት በዓል ነው። አስተማሪ የሆነ በዓል ነው። እኔ ለወደፊት ከአማራም ከትግራይም ከሌሎችም አካባቢዎች መጥተው ይሄን ይካፈላሉ ብዬ አስባለሁ። ምክንያቱም የኢትዮጵያን አንድነት የሚያሳይ መስለኝ የኢትዮጵያን አንድነት የሚገልጽ ነው። የኢትዮጵያን መከባበር መፋቀርን የሚገልጽ ስለሆነ ሁሉም ይሳተፉበታል ብዬ አስባለሁ። በእንደዚህ አይነት ሁኔታ እየሰፋና እያደገ ሲሄድ እኛም በሚቀጥለው ዓመት የባህላችንን ኪነት ቡድን ሁሉ ይዘን ለመምጣት ነው ስንነጋገር የነበረው። ምክንያቱም አስደናቂ በዓል በዛ ላይ መታየትና መገኘት መካፈልና መደመርን ስለምንፈልግ ማለት ነው። ኮንሶ ኸሊታ ነው ባለው በእኛ ወይም በኦሮምኛ ቄሮ በሚባለው የዛ የቄሮ ሊቀመንበር ነኝ ማህበረሰቡ እና ወጣቱ ወክዬ መጣሁት። አንደኛ ኢሬቻ በዓል እኛ ሲጀመር ዘር ሐረጋችን አባታችን እንደገለጸው ከኦሮሞ ሊበን ነው የወጣነው። ስለዚህ አንደኛ በእኛም ያው ካራ የሚባለው በዓሎችም አሉ። እንግዲህ ካራ በኮንሶ ሲፈጸም ከኦሮሞና ከጉጂ አባገዳዎች መጥተው ይካፈላሉ። በዛ ልክ እኛም ከኮንሶ ተወክለን መጣነው። ያው ኦሮሞ ህዝብ ጋር የኦሮሞ ማህበረሰብ ነው ጋበዘን። እኛ ህዝባችን በክብር ነው ወደዛ ሸኘን። እዚህ ሲመጣ ጥሩ አቀባበል ነው። እኔ ደግሞ እዛ ውስጥ የተማርኩት አንደኛ እንደ ወጣት መሪም ጭምር አሁን ትውልድ ተረካቢ ወጣት እንደዚህ ዝምድናን በማጠናከር ማህበረሰቡን የፍቅር መቻቻል የመደመርን ኃይልና ጉልበት እንዲኖረውና በዓል በተለይ አገር አቀፍ ኦሮሞና ኮንሶን ህዝብ ነው ከለ ብቻ ሳይሆን አጠቃላይ የኢትዮጵያ ህዝብ ሁሉ ከዛ ላይ ሳተፋል ብዬ ገምታለሁ። ምክንያቱም የሚገርም ነው። እኔ በወጣትነት በዚህ እድሜ እንደዛ ነገር ላይ መሳተፍ አሁን ወደ ሀገር ቤትም ከተመለስ ወጣቱን አውርጄ ለወጣቱ ነግሬው ለወደፊት ብዙ ወጣት መጥቶ የሚሳተፍበት እድል ይኖራል ብዬ ገምታለሁ።